ቁራሌው ባይሆን እሷን ስጭኝና ይሄንን እንደ ምርቃት ወስድልሻለሁ። ምን አባህ ገባህ አንተ ጥፍራም ያልኩህን አድርግ። እናትህ እኮ እናቴ ነች። አይበቃኝም? አይመለከተኝም። ዝም ብለህ ስራ። አረ ስለፈጠረ ወርዴ በእናት ከመኛ ዙር ኤቭሪባዲ ጋይስ እንዴት ናችሁ? ራሽ ሪያክት እንግዲህ ዛሬ ቁራሌው በሚለው ተከታታይ ሾርት ሙቪ መተናል። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን እየተጫናችሁ የምንለቃቸው ቪዲዮዎች ቶሎ እንዲደርሳችሁ የደወል ምልክቷን ተጫኑ። ላይክ እያደረጋችሁ ቪዲዮአችንን እስከመጨረሻው በደንብ እንደምትዝናኑበት እርግጠኛ ነን። ወደ ቪዲዮ እንሄዳለን። አስተያየት ካላችሁ ኮሜንት ላይ አስቀምጡልን። ወደ ቪዲዮ ቁራሌው በጤናል ቁራሌው ማን ይገር ምን ላድርግሽ? ያን አረቄ ጠርሙስ ለምን አንሸጡም? ኧረ እባክሽ ይሄን ማን ይገዛኛል? እነዛ ራሱ እኮ ውድ ነው እኮ። እንደውም ተይው እኔ እሸጠዋለሁ። ቁራሌው ወይ ይሄን ያረቄ ጠርሙስ ትገዛኛለህ? እስኪ በሰላም ነው ግን ማለት ፋዘር ማዘርን ለማማለል የተጠቀምበትን ያረቄ ጠርሙስ ምን ያደርግላችኋል ብዬ ነው። በጣም ወልዱ ነው። ትገዛኛለህ ወይስ አትገዛኝም? የኔ እህት የድሮ ቀትርፉ ሸክም ነሽ። ገዛሽ እንዴ? ሊገዛት ነው። በቃ ማዲያ መጣሽ ነው ማለት ነው። ይገዛኛል። አታዩም እንዴ ሲያዝገኝ? አንተ ይሄ ደግሞ ምን ልጅ ነው አንተ? ምን ሆነክ ነው? አረ ምንም ግን ተመሰጠኝ አባት ቆቆራ የሚያብረቀርቅ ወጥ ይዛ ነው። እሰይ አንተ ደግሞ ምን የሚሉክ ነህ? ኩኩሻ ቁራሌው እባላለሁ። እሺ ኩኩሻ ቁራሌው አሁን ትገዛኛለህ ወይስ አትገዛኝም? ባይሆን እሷን ስጭኝና ይሄንን እንደ ምርቃት ወስድልሻለሁ። ችግር የለው። አንተ ምን አይተኝ ነው ጣነ? በሉ ተከራከሩ። እኔ ልግባ እና በቃ ጨከነሽ ልትገቢ ነው? ና ግባ። ለምን ውስጥ ገብታችሁ አታወሩ ብለሽ ነው? ሂጂ። ስራውን አስረሳችሁ ነው ምንባል። አንተ አታፍርም? ሰው ይዘው ተብሎ ይገባል። ራስሽ አይደለሽ እንዴ ግቢ ያልሽ? በል አምጣ ጠርሙሴን ደፋር። እዚሁ መቅረቱ ነው። ስሚኝ ከእህትሽ ፍቅር እንደያዘኝ ንገርልኝ። ሻማቼ አፍቅሯት ቁጭ አላለ። ከጠርሙሱ በላይ ሲጀመር ቀልቡ የታየው ልጅቷ ነች። አስበዋል ደግሞ በማዳበሪያ ምናምን የሆነ ዘጭ ብረታ ብረት ምናምን አግብቷት ይዞላት ሲመጣ ምናምን። እርሶ ትልቅ ሰው አይደሉም? እንዴት የጨረጨሰ ሳፋልሽ ጥልኝ ይላል? ባለጌ ነው ዛሬ። አሁን ደግሞ ከማዘርጋ ነው። እንዴት አባሽ ነው አልፋታለች። ወይኔ ኩኩሻ ተበላው። አቺ ኩኩሻ ወያብዬ ብረቱን አትወስጂውም እንዴ? አረ ወስዷለሁ። ማታ እመጣለሁ። አይታየውም ብረት በዚህ ሰዓት ማን ይገር? እስማ አምቡል አረ ያመኝ። ምን ነው አስደነገጥከኝ እኮ። ይቅርታ በእናትሽ። ምን ላድርግ ብለሽ ነው? ያንቺ ፍቅር ገና እንደተጣለ ይዘት ቃን እንዲህ ሲያሽከረክረኝ ነው የሚውለው። ቀልድ ነው እንዲያስከው ማኔ። ቆይ ግን ማግኔት ነሽ እንዴ? ማለት እንደ ብረት እኮ ከስርሽ ይጠፋልቻል። ፒካፕሌን ይከፋል። ማን ይገር? ፒካፕሌን መሆኑ ነው። ይሸጣል። ምኑ? ፒካፕ ነው። እንደዛ ሳይሆን ለመዘዘን እየሞከርክ ነው ማለት ነው። እጅግ መቻግንቺ እንጃ ሳይሽ ነበር። አይ ኩኩሻ አስቂኝ ነገር እኮ ነው። ቀርበሽ ደግሞ ብትይኝ። አይ እንዴ ተመችቶኛል። ይቅርብኝ። እና ለምን እየሸኞሽ አናወራም? ወንድሜ እየጠበቀኝ ነው እንጂ እንችል ነበር። ታላቅሽ ወይስ ታናሽሽ? ማለቴ እንደዛች እህትሽ አይደለማ? ወንድማማ ያፈርጣል። ብድጋር ሁሉ ቁጭ የሚያደርግ ማን? ቆይ ወንድሜ ደወለ። አንቺ ደረሽ? ቆሜያለሁ እኮ። ይኸው ደርሻለሁ ወንድሜ፣ እየመጣሁ ነው። ቶሎ ነይ፣ ፀሐይ ላይ ነው የቆምኩት። እንዴ ፀሐይ አታስደብድብኝ። እሺ ወንድሜ እየጠበቀኝ ነው። በልቻው እና ሰፈር መቼ ልምጣሽ? ምን ልትሆን? አንቺ ለማየት ነው። ኧረ እኔን ትተኝ ስራህን ስራ። ከዚህ በኋላማ ስራ አንቺ ነሽ። በል ኩኩሻ አንተ ትቀልዳለህ። እኔ ልሂድ። እሺ ቢያንስ ስምሽን አነግሪኝ። ማሂ። የኔ ማሂ። ወንዷ ማችን ሰላም በይልኝ። እሺ እኔ ሞድሻለሁ። የኔ ማሂ
ማሂ በቃ ልጁን ስራ አስፈታሽው እኮ ወይ እሺ በይው ወይም ቢበው ደግሞ እኮ ከእጁ ላትወጣ ነው የምታመላልሰው። ቁራሌው አሮጊታና ብረት ድስት ያለው ቁራሌው በቃ ልጁ ሌላ ሰፈር ሜዳ እኮ ነው ሲጀመር። የሆነ ጫማ አለኝ ትገዛኛለህ? በነፃም ከስጠሽ ደስ ይለኛል። በልናሽ ላሳየህ። ቆይ አንዴ ስራ ላይ ነኝ። አንተ ቀልደኛ ነህ። ቶ በቃ ያምሻል። ሲጀመር እሱ ለስራ አይደለም የሚሰፈር ይመጣው እኮ አሮጌ ጫማ ብረት ድስት ያለው ቁራሌው አሮጌ ጫማ ነው ወንድምየው ነው አባትየው ነው ያባትየው ነው መጥቻለሁ። አረ ቁራሌው ምን አባቱ ነው የሚጮህ? ክፍታ አንተ ሲላም ላይ አይ ነው ወንድምየው ፋዝ ይሄ ቁራሌው ምንድነው እንደ ቁራ የሚያስጮኸው? የተኛ ሰው አለ በለው እና ለሱ ከሆነ እሱ አቀርብም ነበር። ምን አባህ ገባህ አንተ ጥፍራም ያልኩህን አድርግ። እሱ የፈለገው እሷ እንድትሄድ ነበር መጀመሪያ። እህቷ አለች ማለት ነው። አባ ቀወጥሽው እኮ በሰላም ነው? ምን ላድርግ ብለሽ ነው ብራዘር? ስራ አይደል? ስማ የሆነ ጫማ አለ ትገዛለህ? አሬ ጫማ እኔ እናት ክፉ የለውም። አምጪው እናየዋለን። መጣሁ በቃ ጠብቅ ማለት ነው። ሰው እንዴት የቤት ሽት ይለብሱ ያምራል። አንተ ያማል እንዴ? ደሞ ምን አረኩ? እንዴት አገኘኝ? ደግሞ ምንድነው እንደዚህ የሚያስጮህ? ነግሬሽ ነበር እኮ ማግኔት ነሽ ወይ ብዬ ጠይቄሻል ነበር። የኔን ተው። ቆይ ወንድሜ ምን ብለኸው ነው? አረ ምንም አላልኩትም። አይንሽና ናፍቆትሽ ግን እንደዚህ ጠርሙስ አይኔ ላይ ሲላወስ ነው የከረመው። ወይ ጉድ! እና ጎንዷ ማቼ ነው እንዴ? የምን አማች ነው? የምን አማች ነው? ማን ያለው? እኔ ምን አባሽ አቅልሻለሁ? ቆይ ምን እየሰራሽ ነው እዚህ? አረ ምንም የቅባት ጠርሙስ እኮ መሸጥ ፈልጋ ነው። እንዲህም ጀምረሻል? በኋላ እናወራለን። ግቢ በቃ ሌላ ቀን እመጣለሁ። እሷን ተዋትና ያው ልጅ እንዴ ቀሳትልም ፌስታል ተከልክሎ የለ እንዴ? ታው እዚህ ቤት ያለው ድሮ ከስከስ ምን ከየት ነው ያመጣኸው? አረ ምንም ግን የዘላለም የነሽ የሆነ ጫማ ማስቀመጡ አስፈላጊ ነው። ምን አገባ? ዝም ብላ አገዘም እንዴ? አረ እኔ ምን አገባኝ? እኔ ማገ የፋዘሩን ከንድሎት ነው መሰለኝ ማለት ነው። አሁን ደግሞ ምን ሊሸጥ ነው ይሄ? የሰው የፋዘሩን ዳራት እኔ እንጃ አባዬ። ኦይ ራቁቱን ካልሄደ ምን አለ መቶ አለቃ ገብሬት ያለሽ። አይ ጭራሽ ነው ተው በቃ አባዬ፣ የራሱ ጉዳይ። የእርሱ መሆኑን አላወኩም። አባቱ ከዘመቻ ሲመለሱ የተሰጣቸውን ጫማ ነው ያነደሩ እኮ ሲጀመር። መጣችል ደሞች ተምቻማቼ። ጀሪካኑ እንኳን አይቀየርም። እንዴት ነው የተከበረው አማቼ? ስለምን አባህ አማች ነው የምታወራው? ጸጉሯ እንዴት ነው የሚያምረው! ምን ልክ ጅባሎ ነው ይነንም። ቆይ ጤና የለህም እንዴ? እግዚአብሔር ይመስገን። እንዴት ነሽ አንቺ? ደህና ነሽ? ኧረ አንቺ ልጅ እባክሽ ቀስ በይ እንዴ። እህት እስኪ የኔ አበባ አታምርም? ታስጠላ። የኔ አበባ ሳቂልኝ። ደግሞ ምን ተገኝቶ ነው? አንተ ማየት በራሱ እኮ ያስቃል። ይገርምሻል፣ የቁራሌው ማህበር ራሱ የሚኮራብኝ በዚህ ባህሪ ነው። ጭራሽ የቁራሌዎች ማህበር አላችሁ? እኛስ ማን ለኔ ናት? ወይ ጉድ! አንተ ትንሽ ከሰማነህ አሳምነህ ትሸጠናለህ። ቆይ ወንዷ ማች የሸጠልኝ ጫማ የማን ነው? ምን አስበላው? ለአምላክ የአባዬን ጫማ ሸጠው? እኔ አላቅልሽ፣ ግን መሽለት ጓዳውን ሲፈትሽ ነበር። አለቀለት በቃ። ማለት የአባዬን ጫማ ነው የሸጠልኝ? ምን ነው አባዬ? እኔ የምልህ ለምን እንደ ሀሳብ እኛ ቤት ገብተህ አትኖርም? የምሬን እኮ ነው። አባዬ ራሱ እንደዚህ ቀን በቀን አላየንም። እኔማ በዚህ መንገድ መታወቅ አልፈለኩ ነበር፣ ግን ይሁን ካልሽ ይሁን። እንደው አንተ ባታፍርልኝ አያፍርም? እሱን ትተሽ የጫማውን ነገር አቺ ኩኩሻ ዋዬ ማዘር ብሩ ደርሶኛል አመሰግናለሁ ብላለች። ኧረ ጣጣ የለውም ወንድሜ፣ እናትህ እኮ እናቴ ነች። ባይሆን አዞሽ በለልኝ እሺ። ፒስ በቃ ይመችሽ። ኩኩሻ ቁራለሁ በልኛ እንዳንተ ትቆያለህ። ነይ እና በቃ ትታችሁ ልትሄዱ ነው? ስልኳን መች ነው የምትቀበላት ግን? እንዞራለን። ናውጣ በል ኩኩሻ ቻው። በቃ ደህና ደሪ ማለቴ ደህና ወይ አማቼ። ቁራሌ መጣበት መሰለኝ።
5 26 ምን አድርጎ ነው 7 ሰፈር ውስጥ ገብቶ ሰረቀ መሰለኝ። አይበቃኝም? አይመለከተኝም። ዝም ብለህ ስራ። ኧረ በወንድ ልጅ አምላክ ግድለሽም ተይ። አታ ምን እሺ ነው? ዝም ብለህ አትሰራም እንዴ? ምን አገባ? ዝም አትልም እንዴ? ፈላ አትፍጠን። አንተ ራስህ አትፍጠን። የሰፈሩ ካቦ ነች ነው። አንተ ዝም ብለህ ስራ። አፈቀርኩ ስላልኩ ነው እንዴ ስልክ ማታነስ? ኧረ እኔ እንደዚህ የሚባል ነገር ነው ያላቅም። ደሞ ነው ያላማልኝ። ቆይ ምን ልሆን ነው የምትለው እንዴ? ቁራሌዎች አይ እንዴ ኩኩሻ ቁራሌው አይደል እንዴ? ሄደን አውራት እንዴ? እንዴ ምን ብለን ነው የምናወራት? ያምሻል እንዴ? በእኔ እኔማ አወራታለሁ። በቃ ወዷለች። እቺ ልጅ ሲጀምር አልታወቃትም እንጂ ወዷለች ነው። ኧረ አልበዛም እንደው ተዋረድ ያለ ፍጥረት። ኩኩሻ አሁን ሞራል ነው በቃ የባልነት ስሜት የሚተናነቅ ነው። እኔ አዝዣው ነው እንዲህ ሰርቶ የሚኖር ሰው ላይ ጉልበትሽን ማሳየት አይከብድም? በረሮ በእነሱ ማለት ትግል። እሺ ቢያንስ ልጁን አታርክሙት። አያሳዝናችሁ? አንቺ ማን ነው የምትይው? ቆይ እኔማ የኩኩሻ ያክስቴ ልጅ ነች። ፒሳይ የኩኩሻ አፍቃሪ ነኝ። ማኪ ይባላለሁ። ማሂ ይባላለሁ። እና ፍቅርሽ እንደዚህ ነው የምትገልጭለት? ምን ላ ልጁ ደነዝ ነገር ነው፣ ፎንቅ አይገባውም። አንቺ ማሂ ነይ እንሂድ እባክሽ። እሰይ በቃ እንሂድ ማክ። ይኸውልህ ስደውልልህ ደግሞ ስልክ አታንሳና ምለቅህ እንዳይመስልህ። ኧረ ሌሊት 11 ሰዓት ብትደውይ ያነሳልሻል። ይሄን በቃ ቻው የኔ ቆንጆ። በቃ ልታፈቅረው ነው ማለት። እሺ አክስቴ ልጅ እና ምን ልጅ ፈልገሽ ነበር? እዛው መወዳት ልጅ ናት ብዬ ደግሞ ታብላላሽ። አይ አይዞህ እንግዲህ። እነዚህ ምንድነው ያማችኋል እንዴ? እጅ ታውቂያለሽ፣ ፈጣሪ ራሱ ይወደኛል። እንዴት? አንቺን የመሰለሽ መልአክ ነው ይላክልኝ። በልቻው ኩኩሻ እህቴ እየጠበቀችኝ ነው። አበቤ በቃ መልካም ቀን አማቼ። አንቺ መልካም ቀን። ቁራሌው እንዲህ ስትል ሰምታ ብቻ የአሁኑን ፑሻፕ በ50 እጥፍ ነው የምታደርግብህ። አሁን ይደወልልሃል፣ ስልክህን አታንሳ። በቃ ቃልም ማለት ስማ፣ ዛሬ መፍራት የለም። ፊትህን ኮስተር አድርገላት እንዳትሰማ። ደግሞ ደረቱን ነፍሰው አስጨናቂው ብዙ ነው ልጅ አጠቁክሻ። ለነገሩ ወደቀ መረገጡ ግድ ነው። ይመጣልህ እንግዲህ አተ ጨፈት ደደም በቃ አለቀልኝ። አተ ምን እሺ ባልሰማ ልትሄድ ነው እንዴ? ኧረ አይደለም እኮ አይደለም። እኔ ፈጣሪ ነው ጸሎትን በዚህ ጥጋብ ይሰማልና እንጂ አልከው። አተ መጣሽ ጉልቢያን ነው አንተ ኪሮ። የታባ አለቃ መጣችልህ። ስማ ምንም አላልኩም። እሺ የዚህ ሰዓት ምልክ ይጠቅማል። አለቃም አለቃ አለው ማለት እኔ ኧረ ምንም አላልኩትም። የሆነ ልብስ አለ ትገዛኛለህ እያለኝ ነው። አንተ በቃ ለሆድ ብለህ በዛ አይነት ራቆትህን መሄድ ነው ሆዳ። ኧረ ማኪ መንሽ እንደዛ እኮ አይደለም። ዝበል በቃ አሁን ፍታ ሂድ። ምንሽ ዛሬ ፊት ተቋቁሯል? ኧረ ድሮም ጥቁር ነው። ምንድነው የምትሻሸኝ? ማኔ ኧረ አልሸሸሽም። አትፍራይም ብዬ የለ እንዴ? ምንድነው እንደዚህ የሚያደርግህ? እውነቱን ስነግርሽ ካሁን ሰነዘርሽብኝ ብዬ እኮ እንደ ኪሎ ከሰውኝ። ምንድነው እሱን ተውና መቼ አስባ ያፈቀረች ልጅ መታችኝ የሚል ሰቀቀን ከማን ጋር? ከኔ ጋር ነው እኮ እኔና አንቺ። ምን እሺ? ኧረ ምንም። እሺ ያክስት ልጅ ካች ብላለች። በቃ በቃ ሂጃለሁ። ስማ በቃ ቅዳሜ እደውልልሃለሁ። እሺ ማሂ እንዴ ቆይ እስቲ ቀንታ ነው እሺ ቢኖር ምንም አልሆንኩም። ወደውልሽ በቃ ማለት ቀንታ ነው። ቆይ ከሰፈር ወጣ ደጋ ምንድን ነው የምትሰራው? ኧረ ምንም አይደል። ከሰፈር ወጣ ደጋ ስትለፋደድ የነበረውስ መቀናቱ ነው። ለምንድነው ቀነው? እኔ ማን ቀነች አላውቅም። ፊትሽ ላይ እኮ ያስታውቃል። አበቤ እሰይ እሺ
አበቤ በቃ ሌላ ምጥ ምን ሆነ ነው? ሌላ ቀን አስረዳሻለሁ። እሺ በቃ ቻው። አትዘኝም። እሺ በዝሮት ነው። ቆይ ቁራሌው አይደል እንዴ? ምን አርገን የሚሉት መለቅ እንዳይመስልህ። እሺ ምን አርጓችሁ ነው? ሲጀመር ቁራሌው ከሆነ እንትን ማዳበሪያ ውስጥ የሆነ ብረት ፌሮ ምናምን አይጠፋም። አናቱ ላይ ነው እንዴ? ምንድነው ማለት እንዴ? ወንድነት አይፈታተንም እንዴ? አረ ስለፈጠራ ወርዴ በእናት አታዝበለ ከዘገዘከኝ አይቀር። እሺ ቆይ ለምን በርበሬ አታጥነኝም? ያዘው ዘመን ማትል ከሆነ አይቀርልም። እሺ አሁን አረ ክፉ እንጀራነት ወክብኝ እኮ ምንድነው? ስማተ ማኪ አጠገብ እንዳድርስ ብያል ነበር እንዴ? እና እኔ መች ደረስኩባት? የአፍቃሪ ምን እሺ ነው ከስሯ የተፈካሪው አፍቃሪ ነው እንዴ? ምንድነው? ተረጋጋ። ሲጀምር እኔ ምንም አውቀው ነገር የለም። እራሷ አይደለች እንዳልፈታ ያለችኝ። ስማ እሷን ከኔ ውጭ አንድ ሰው እንዲፎነቅባት አልፈልግም። እሺ እና ፎንቃ ገብቶልሽ ነው? ምን አባ ገባ ድጋሚ አላስጠነቅቀም። እሺ አረ ኩኩሻ ማስጨነቅ። ይሄንንማ ለማይ መናገር አለብን። አንቺ ማይ ሲምባ አረ እባክሽ ኩኩሻን የሆነ ልጅ እያስጨነቀው ነው። ለምን? እኔ አላቅልሽም ብቻ እያስጨነቀው ነው። የቱ ጋር? የታችኛው ቅያስ ሚስቱ ወይ የሰራን ተራሩ ታይደሽ ነው የምልህ። እቺ ልጅ ወዷል። አንተ ኩኩሻ መሰንዘር አለበት። ምን ትለኛለህ? ቆይ እዚህ ምን እያረክ ነው? ቺኳ ተረጋጊ እስኪ። ምን እያረጋችሁ ነው? ምን ነው ችግር አለ? ቢኖርስ እንዴት ይኖራል? አይኖርም፣ ወደፊትም አይኖርም። እንደ ወንድነት ደስ ይላል። ቅናታውን ሊሰመጭ ሰነዝርበት ይገባል። ሰውነት በጣም ደስ ይላል። ለማንኛውም ማሂ ይባላለሁ። ኪራ እባላለሁ። አሃ አይደለ? በማን እንደሚብስ አሳይሻለሁ። እሺ ኩኩሻ ተረጋጋ። ከሰው ጋር ነኝ። እሺ እንዴት አባቷ ነው የምታምረው? አረ ጭራሽ ይመችሽ። እሺ እና ስልኬን አትቀበለኝ? ያስቀናችሁ ነው ወይስ? አረ ደስ ይለኛል። እንዴ ማዘርትም ታንቺንማ የራሴ ያደርግሻለሁ። ቆይ ለምን እየሸኘኸኝ አናወራም? አንዴ እሱ ላውራው። እሺ ቆይ ወይ አስመለጠች ታቆራለሁ። ይመችሽ። ይሄ ሰላቢ ነው ቆንጆ። ወይኔ የት አባቱ ሰራሁለት። ነይ እስኪ እንዴ ቀስ በል። ይሄ ተመታቆራለሁ። ቆይ ሰራለታለሁ። ሰራችለት ነው በማርያም። በቃ ወዷለች፣ እቺ ልጅ ወዷለች። ማን ስለሆነች ነው እሷን የምታስፈራራኝ? ኩኩሻ ነኝ። ጨብሶ መጣላት ነው የምልህ። ማን? ቆይ ምንድን ነው ችግርሽ? ምን ይዘጋሻል? አፈራረጠችው። አሁን ምንም አልልም። ቤት ገብተህ ረፍታል። ቆይ እሺ ምን አድርግ ነው የምትሉኝ? እሺ ደግሞ ማን? አፍቃሪሽ ነዋ። ሞኝ አፍቃሪሽ ደግሞ ማን ነው? በጣም ሰክሯል። እባክሽ ተይው። ማ እኔ ኩኩሻ ሰልፍ አይነካካኝም። እሺ ማን ነው ተሸክሞ ፍቅሬን ሲያበላኝ የነበረውን አታውቂውም? የምትነግረኝ ከሆነ ንገረኝ፣ ካልሆነ ግን ምን እንደለመድሽ ብሸብል ተሰሪ ነው? ይሄን ያልነኝ ተናናቅ ነው። እሺ ወደ ልጅ ታሞ እንጂ ፈርቶ አይሞትም። እሺ ወረኝ ሂድ ከግቢው ውሃ ይዘህልኝ ነው። አረ ማኪ ለዚህ ምን አባ ገባ? ሂድና አጣልኝ። በውሃ ፍና ልገለው ነው። እሺ አሁንም አትናገርም? አልናገርም። ሙድ ያስክል ማን? እኔ አንቺ ላይ የኔ የዚህ ጎረምሳ ትንሽ ጥጋበል ላብረድልሃል። ሊዘፈቅ ነው።
አሁን ተረጋጋ። ምን አድርግ ነው የምትለኝ? ማለት የኔት ወይኔ ማኪ ጭራሽ በዋንም ቁራለው ልናቅ። አተ ስማ እኔ እንደፈለኩ ላረጋው እችላለሁ። ሌላ ግን ማንንም እንዲናገር አልፈልግም። ለማንኛውም ኪሩቤልሽ ነሰርፍሽ። ወይኔ ኪሩቤል አለ። በመጨረሻ ሰዓት ተነገረ። እንደ አይነት ጨዋታ ጀመረ። ኦየ መጣ። አረ ማክ በጣም ልትፈጫቸው ነው። እኔ ማኪ ምን አይነት ሰው እንደሆነ እንኳን አላወቀም ማለት ነው። አሳየዋለሁ። እንደዚህ አይነት የሴት ጎረምሳ እንዳያዝብህ ነው የምልህ እንደሚ ሌላ ምንም እኔ ላንተ የምመኘው ነገር የለም። ማረ የሴት ጎረምሳ ብቻ እንዳያዝብህ። ኪስልጅ ለቀቀስ ካረ ቅጣት መሆኑ ነው። ማኪ ጂት ነው በእናትሽ። ዝም ብለህ ስራሽ ድጋሚ አልነግረህም። አረ በጣም ጥሩ ነው። እንደሌላው ጊዜ ተሸክመኝ አዙር። አንተ ዝም በል። የመቼ ዕለት አሁን የሚረሳው እንዳይመስልሽ። እንደው ባለጌ እኮ ነኝ እናት፣ በእናትሽ ይቅርታ። አረ ኖርማል ነኝ እኔ ፍቅር። አተ ምን ያርግ? እሺ በቃ በቃይ ማኪ። ኦይ እንዴ ብንቀኝ ነው ፎንቅ አለብኝ ብለህ ለሰው የምታወራው? አረ በቃ ለማንም አላወራም። አቤት ውሸት! አንተ መሽለት ፎንቅ አለብኝ አላልከኝ? ቆይ እኔ እናንተ እናወራለን። እሺ ስማ ድጋሚ አጠገቡ ብድርሽ ድራሽን ነው እሺ ማጠፋ። አረ ጣጣ የለውም። ሰይ እኔ እንጃ እህቴ ዛሬ ገና ሂጅ አይደል ቼክ ማድርገው እና ቢሆንስ ትኬቱን ቼክ ላድርግና ነግረዋለሁ። እሺ በቃ ደውልልሻለሁ። አታተ ብድር በምድር ነው። እሱ አይደለችም። አይገርምሽም? አንቺ መስለሻችሁ እኮ ነው ማለት። አሁን እኮ የልብ ሌባ በዚህ ያለፈች እያሉኝ ነበር። እውነት እናገኛችኋት? ፊት ለፊቴ ቆማ እያየኋት። ውይ እስኪ ሙሽ በለኝ። ሙች ራሱ ድብን በል። እስቲ ምን እንደምታመጣማ ያለው ዛሬ። ቆይ ለምንድን ነው ከህይወቴ የማትወጣልኝ? በእናትህ መቼ ገባውን ነው? ቆይ ምንድነው ችግራችሁ? የኛን ችግር የዲዛ መኪና ራሱ በስትክክል አይችልም። አየኩራሊው ነገር ማሳርን ካላበላው ኪሩ አትበለኝሽ። እንግዲህ እሱን ከኔ ጋር ሳይሆን ካለቃ ጋር ታወራበታለህ። እናንተ ወሬ እንደሆነ አያል እኔ ቸኩያለሁ። ኩኩሻ ትሸኛል። በል አቶ ኪሩቤል ደህና ዋል። ጉልቤ ቆይ አፈር ድሜ ካላበላውክ አለች አረቃ የምን አፈር ነው ምንድነው? የኩራሊ ፍቅር ግን እንዲያረጋል ማለት ነፋ ለማይረባ ብረት ድስት ቂጤን ተነክሼ ነበረ እንዴ ለምቻው መቼ እንደው በእናት ምንም ነገር እንዳትለኝ ፀሐዩ ቀጥቅጦኛል። አረ እንደው ቢያንስ በእናትሽ የግር ሰላም ታስቀድሚ። እሺ እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ አንቺ? አለሁ። እና ወዶ ማቼ አማቼ አትበለኝ ሰውዬ፣ ያመሃል እንዴ? ይቅርታ አማቼ ማለቴ በቃ ለምዶብኝ እኮ ነው። ግን ምን እየሰራሽ ነው? ምን አባህ ገባህ? አባቴ ራሱ እንደዚህ አይጠይቀኝም። እኔ የምልሽ ዛሬ ፋሚሊ ስብሰባ አለን እንዴ? ሆ ጤና የለህም እንዴ? ወንድምየው አፈር ከድሜ ያበሩ ነው። በቃ ደብዳቤ በዛበት እኮ ይሄን ደሞ እሱ ፊት ቀባጥርና ምን ወንዶ ማቼ ፊት ምን ታጣለው? እሺ አዲረው እንዴ ወንዱ እንዴ እንዴ ምን ነው ኩኩሻ? አረ ምንም ትንሽ እግሬ ነረም ብሎኝ ቆመ ወለምታ ያው ሲዞር አይደለም ይውሉ። ኦይ ናስኪ አንተ ሃይ በቃ ጉድሽን ሰምቷል ማለት ነው አይደለም? ባክሽ ብር ጠሮብኛል ምናምን ሲል ነበር፣ ለዛ ይሆናል። ስማ የሆነ ኦሪጂናል ጫማ አለ ትገዛለህ? እስቲ እሺ፣ ግን ይሄኛው እንደዛኛው ከስክስ ጫማ አይደለማ። አትጩህ እባክህ እንዳይሰሙ። ወይ ቆይ እኮ ከሰሙ እንዴ ምን ነው አንተ ነግራቸው ነው። እኔ ወደ ቲማቲም ነው። በዛ ላይ ደግሞ ማይን መደበቅ አልችልም። ወይኔ ጉዲ። ሄሎ አባዬ። እናንተ ልጆች ምንድነው ቤቱን ራቆቱን አድርጋችሁ ወጣችሁት? አረ እየመጣን ነው አባዬ። አይ ጉዴ!
ያገጡስ ከእናንተ ጋር ነው? አባዬ አንድ ላይ ነን። መጣን በቃ። ሲል አምላክ አባዬ ነው እያለ ነው። ና እንሂድ። እቤት ገባ እንደ አባዬ? አዎ በቃ እኛ እየሄድን ነው። እሺ እኔ እናንተ ግን አልጨርስም። እሺ ባይ። በቃ መልካም ቀናማ። ጋሼን ሰላም በሉልኝ። እሺ ቁራሌ። እንግዲህ ጋይስ ቪዲዮአችን በዚህ ተጠናቋል። ቁራሌው የሚለውን ፊልም የቀሩትን ፓርቶች እንግዲህ እንድንለቅላችሁ ኮሜንት ላይ ፓርት 2 እያላችሁ ጻፉልን። ቪዲዮአችንን ላይክ እያደረጋችሁ ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቀጣይ ፓርት ስንለቅ ወደ እናንተ ቶሎ እንዲደርስ የደወል ምልክቷን እየተጫናችሁ ቪዲዮአችንን በደንብ እስከመጨረሻው እናመሰግናለን። ቀጣይ ፓርት ቶሎ እንለቅላችኋለን። እናመሰግናለን።